ከዛሬ 300 ዓመት በፊት የነበረው ሰር አይዛክ ኒውተን የሚባለው ሰው ስለ ግራቪቲና ስለ ፕላኔታሪ ሞሽን በደንብ አድርጎ የተረዳና ለብዙ ሰው የሚተርፍ ነገሮችን ያስረዳ ሰው ነው። ይሄ ሰው እንዳለ ታውቃላችሁ፣ የፕላኔቶችን እንቅስቃሴ በደንብ አድርጌ ማስላት እችላለሁ፣ የሰውን እብደት ግን ማስላት በፍጹም ይከብደኛል ያለው ያለበት ምክንያት ምንድነው? እንዴት የሰው ልጅ በስሜት እንደሚነዳና እንደሚገፋ ልብ ብሎ ካየ በኋላ የተወሰነ ያደረገው ኢንቨስትመንት ከከሰረ በኋላ ነው። ይህ የሚያሳየን ብልህነት ጭንቅላታችን በጣም ብራይት መሆኑ ብቻውን ከራሳችንም ስሜታዊ መሆን ከሰዎችም ስሜታዊ መሆን ማያተርፈን ነው። the laws of human nature የሚለው ስድስተኛው ህግ ደግሞ law of short sightedness ይሏል። ይሄ ማለት አብዛኞቻችን በሚያሳዝን ሁኔታ ሾርት ሳይትድ ነን። በጣም በቅርብ ያለውን ነገር ላይ ብቻ ነው የምናየው የምናተኩረው። ዛሬን መኖርና መሻገር ላይ ነው የምናተኩረው። ግን በተደጋጋሚ እንዳነሳ ነው አእምሮአችን ረጅም ዓመት ከስልጣኔው ከፎቁ ከህግና ደንብ በፊት አብዛኛው ነገር በህይወትና በሞት መካከል ስለነበረ ብዙ ነገርን ዛሬን ኖረን ዛሬን አግኝተን ዛሬን ደስ ብሎን ዛሬን አጣጥመን መኖርን ስለምንፈልግ ነው። በዚህ ነገር ምክንያት አብዛኞቻችን ሰው ሲፈራ ሲሮጥ ሲደሰት እንዲሁ ከህዝብ ጋር እየተከተልን በስሜት የምንነዳ ሰዎች ስለሆንን ነው። ከዚህ ነገር ላይ መውጣት የምትፈልጉ ከሆነ four signs of short sightedness ወይም ደግሞ አራት የአጭር እይታ ምልክቶችን በደንብ አድርጋችሁ መረዳት መጀመር አለባችሁ። ከዛ ነገር ላይ ለመውጣት ስትራቴጂዎችን ንድፎችን መጠቀም አለባችሁ ይላል። የመጀመሪያው unintended consequence ይሏል። ይሄ ያልታሰበ ውጤት ነው። አብዛኞቻችን መልካም አላማ ካለን ጥሩ እይታ ካለን ፍላጎት ካለን ኢንቴንሽናችን ጥሩ እስከሆነ ድረስ ውጤቱም እንደዛው ጥሩ ነገር ነው ያማረ ይሆናል ብለን የምናስበው ነገር አለ። ይሄ በጣም የተሳሳተ ነገር እንደሆነ ማወቅ መጀመር አለባችሁ። ምንም ነገር ይሄንን ስናደርግ ይሄ ነገር ይሆናል ይሄ ነገር ሲሆን ወደዛ ይሄዳል የሚባል አስተሳሰብ ሊኒየር የሆነ ቀጥ ያለ መስመር እንደሌለ ማወቅ መጀመር አለባችሁ። ለዚህ የሚነሳው ምሳሌ በ1920ዎቹ አሜሪካ ውስጥ የአልኮል ፕሮቤሽን ወይም ደግሞ አልኮል መጠጥ እንዳይሸጥ ያወጡት ህግ ነበረ። ይሄ ነገር ኢንቴንሽናቸው ጥሩ ነው፣ ምንም ጥርጥር የለውም። አላማቸው የነበረው ወንጀልን ለመቀነስ የማህበራዊ ችግሮችን ለመፍታት የጤናን ነገር ለመታገል ነበረ። ውጤቱ ግን የሚያሳየው ኦርጋናይዝድ የሆነ ክራይም ኮራፕሽን እና ብላክ ማርኬት በጣም እንደጨመረ ነው። ማፊያዎች በጣም ጨምረው ነበረ። ሙስና በጣም በዝቶ ነበረ። ህገወጥ ንግድና ነጋዴዎች በጣም እንደጨመሩ ነው የሚያሳየው። ይሄ ነገር የሚያስተምረን ከውሳኔያችን በፊት ብዙ ስቴፖችን በማሰብ ምን አይነት ነገሮችን ያመጣል ያስከትላል የሚለውን ነገር በደንብ አድርጎ በመመርመር እነዚህ ያሰብናቸው ነገሮች እንደምንፈልገው ባይሄዱ እንደምንፈልገው ባይመጡ ለነዛ ነገሮች አማራጫችን ምንድነው መከላከያው ምንድነው እያልን ማንን ሊጎዳ ይችላል ማንን ሊጠቅም ይችላል የሚለውን ነገር ጠለቅ ያለ ጥያቄ በመጠየቅ ተረጋግታችሁ ከሚመስላችሁም ከናንተ ተቃራኒ ከሆኑ ሰዎች ጋርም በደንብ አድርጋችሁ እያያችሁም እያነበባችሁም በመወያየት ለመወሰን መሞከር መጀመር አለባችሁ። ሁለተኛው ደግሞ ታክቲካል ሄል ይሏል። ይሄ ደግሞ በትንንሽና ተራ በሆኑ ነገሮች ውስጥ ጦርነት ውስጥ ገብተን መጥፋታችን ነው። ልክ ለመባል ጎበዝ ለመባል ዛሬን ለማሸነፍ ኢጓችንን ቡስት ለማድረግ ብዙ ጊዜ ትዳራችንን እንፈታለን፣ ቤተሰባችንን እንበትናለን፣ አገርና ቢዝነስን እናፈርሳለን። አላማችሁ መሆን ያለበት it's to create ladder of value ይሏል። ይሄ ዋጋ ለምንሰጣቸው ነገሮች ደረጃ ማውጣት መጀመር አለብን። ጤናችንን፣ አእምሮና ሰውነታችንን፣ ቤተሰባችንን፣ ሚስታችንን፣ ልጆቻችንን፣ ወላጆቻችንን፣ ባህሪያችን ላይ ማንነታችን ላይ ስራችን ላይ ገንዘብ እንደዚህ እያልን ለነዚህ ነገሮች ቦታ የምንሰጣቸውን ነገሮች በደንብ አድርገን እያወጣን ደንብ አድርገን በደረጃ እያወጣን የምናደርገው ነገሮች ላይ ይሄ ነገር ለየትኛው ነው የሚጠቅመኝ ምን አይነት ዋጋ እያስከፈለኝ ነው የሚለውን ነገር መመርመርና መጠየቅ መጀመር አለባችሁ። ሶስተኛው ደግሞ ቲከር ታፕ ፊቨር የሚባል ነገር ያነሳል። ይሄ የዜና ትኩሳት ማለት ነው። ዘንድሮ ሱሳችን በአይነትም በይዘትም በጣም ጨምሯል በስቷል ይለናል። በዚህ ምክንያት አብዛኞቻችን ቀድሞ በሰማ ቀድሞ በዘገበ ቀድሞ ባወራ ወይም አሳየ ሆኗል። በአሁኑ ሰዓትም እድሜ ለቲክቶክ ፌስቡክ ኢንስታግራም ከሚዲያ ሁሉ እየተሽቀዳደምን መዘገብ ጀምረናል። ኖቲፊኬሽናችንን ኦን እያደረግን እነዚህ ነገሮች በጮሁ ቁጥር ኦን በሆኑ ቁጥር ትኩረታችንን እየወሰዱ ትርጉም ያለው ነገር ላይ ጊዜያችንን ገንዘባችንን እውቀታችንን ከማጥፋት ይልቅ በእነዚህ ነገሮች ተጠምደን ተውጠን ረዥም ጊዜያችንን እያጠፋን ነው። ይሄ ነገር ኢቨን ኢንቨስትመንት ደረጃ ላይ ያሉ ሰዎች አብዛኞቹ በስሜት በመገዛት በስሜት በመነዳት እንዲሁ ውድ የሆነ ነገሮችን ሲገዙ በረከሰ ዋጋ ሲሸጡ እንዲሁ ውዝግብግብ ያለ ነገር ውስጥ የተምታታ ነገር ውስጥ በመሆን ከኢንፍሌሽን እስከ ተለያየ የኢኮኖሚክ ችግሮች ውስጥ እየገባን ያለበት አንዱ ስሜታዊ የሆነ ሰው ስለበዛ ነው። ነገሮች ላይ ልብ እያላችሁ ይሄ ነገር ዛሬ ላይ ጥቅም አለው ወይ ለነገ ምን አይነት ኢምፕሊኬሽን አለው እያላችሁ መጠየቅ መጀመር አለባችሁ። በአራተኛው ደግሞ ሎስት ኢን ትራይቪያ ይሏል። ይሄ ደግሞ በትንንሽ ነገሮች መጠመድ ነው። ዛሬ ላይ የመረጃ እጥረት እንደሌለ ሁላችንም እናውቃለን። ኢፍ ኤኒቲንግ ደግሞ ኦቨርዋልም የሚያደርገን ኦቨርሎድ የሚያደርገን በጣም ብዙ መረጃ ነው ያለው። በዚህ ምክንያት አብዛኞቻችን ስለ ጤናችን ብዙ ነገሮች እናውቃለን። ስለ ደስታችን፣ ስለ ስኬታችን፣ ስለ ትዳራችን፣ ስለ ሁሉም ነገር በቂ የሆነ መረጃ አለ። ወደ ስራ ባለመግባታችን እነዚህ ነገሮች መሬት ላይ ወርደን ባለመለማመዳችን ምክንያት እውቀትን እንዲሁ መዝናኛ መመዛዘኛና መመጻደቂያ እያደረግነው ነው። በምትችሉት አቅም የገባችሁን
ያነበባችሁትን የሰማችሁትን ነገሮች ወዲያውኑ የምትችሉትን ነገር ማድረግ መጀመር አለባችሁ። የማትችሉትን ነገሮች ደግሞ ለሚችሉ ለሚያግዟችሁ ሰዎች ማስተላለፍ መጀመር አለባችሁ። በተቻላችሁ አቅም ነገሮችን ቀለል ማድረግ መጀመር አለባችሁ። የመጨረሻው ዓላማችን ደግሞ the four-sided human ነው ይላል። ይሄ ሩቅ የሚያስብ ሰው መሆን መጀመር አለባችሁ። ለዚህ የሚጠቅማችሁ ጊዜን እንደ ጠላት አትዩት። አብዛኛው ሰው እድሜው ሲጨምር ወጣትነት የጠፋ ጉልበት የቀነሰ እድሎች ያመለጡኝ አሁንማ ወደ ሞት መሄዴ ነው ብሎ በጣም ብዙ ሰው ያስባል። ይሄ ሾርት ሳይትድ መሆን ነው። ጊዜ አስተማሪ ነው። በጣም ወዳጃችሁ ነው። በጊዜ ልምድ ታዳብራላችሁ። እይታችሁ በጣም ይስተካከላል። ጥበበኛ ትሆናላችሁ። ይህንን ነገር እንድትረዱት በተደጋጋሚ ያነሳውላችሁን ሶቅራጠስን ወይም ሶክራቲስን ያነሳል። ብዙ ጊዜ እሱ ያለው ነገር ምንድን ነው? እኔ የማውቀው አለማወቄ ነው። በተቻላችሁ አቅም አለማወቃችሁን ወቁ። ለማወቅ መጣር ስትጀምሩ፣ ትህትና ውስጥ ስትገቡ የሚጠቅሟችሁን ነገሮች ማብዛት ትጀምራላችሁ። ከዛ የሚረዳችሁ በ10 ዓመታት ማሰብ መጀመር አለባችሁ። የምታደርጉት ነገር ይሄ ነገር ዛሬ ነገ እስከ 10 ዓመት ድረስ ቢደጋገም ምን አይነት ጥቅም አለው፣ ምን አይነት ጉዳት አለው የሚለውን ነገር ጠይቁ። ታሪክን በደንብ አድርጋችሁ አጥኑ። የሙከራ ላቦራቶሪ ነው። በደንብ ውጤቶቻችሁን በደንብ አድርጋችሁ ሜዥር አድርጉ። እየሰራ ነው አይደለም የሚለውን ነገር ለምንም ሼም መጠየቅና መመርመር መጀመር አለባችሁ። ጊዜ ሁል ጊዜ አስተማሪ ነው። ውጤታችሁ ሁል ጊዜ ፈራጅ ነው። እውነተኛውን ነገር ተናጋሪ ነው። ነገ ዛሬ ሆኖ መምጣቱ አይቀርም። ዛሬ ሆኖ ሲመጣ በደንብ አድርጋችሁ ማጣጣምና ኢንጆይ ማድረግ የምትችሉት ዛሬ ላይ ለነገ ማሰብ ስትጀምሩ ነው። ዛሬ ላይ ለነገ በደንብ አድርጋችሁ ማሰብ ማቀድና መንገድ እያወጣችሁ መስራት ስትጀምሩ ነው ብሎ the laws of short sightedness የሚለውን 6ኛውን ህግ ቆንጆ አድርጎ አስረድቶናል። የሚቀጥሉትን ደግሞ በሚቀጥለው ቪዲዮ ሰራላችኋለሁ። ስላዳመጣችሁን ከልብ አመሰግናለሁ።